ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠን እንገኛለን። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። ዛሬ የምናየው መ መ ረ ረ ሰ ሸ እነኝን ሶስቱን ፊደላቶች ቃላት እየመሰረትን እናይበታለን። ቃላት እየመሰረትን እናያለን። የመ አንድ ሁለት ሶስት አራት ቃላቶችን መስርተናል ማለት ነው። አራት ቃላቶችን መስርተናል። አሁን መጀመሪያ መን እናያለን። በመ የመጀመሪያ ፊደላቸው መ ይሆናል ማለት ነው። መ አለች። ከዛ መ ል ስ መልስ ይላል። መ ል ስ መልስ መልስ መልስ። ኦኬ በጣም ጥሩ። ቀጣይ መ ጠ ን መጠን 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 ይላል። መ የመጀመሪያ ፊደል ነች። ጠ የመጀመሪያ ፊደል ነች። ን ስድስተኛ መጠን ይላል። አንድ ላይ ስናነበው መጠን። ቀጣይ ስናነብ ምን ይላል? መ መ ል ል ካ ካ ም መልካም 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 ይላል። መ የመጀመሪያ ናት። ል ስድስተኛ፣ ከአራተኛ ም ስድስተኛ መልካም መልካም ይላል ማለት ነው። መልካም። ኦኬ ቀጣይ መንደር መንደር ይላል። መ የመጀመሪያ፣ ን ስድስተኛ፣ ደ መጀመሪያ፣ ር ስድስተኛ በአንድ ላይ ምን ይላል? መንደር 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 ይላል ማለት ነው። ቀጣይ ወደ ማን እንሄዳለን? ወደ ረ እንሄዳለን ማለት ነው። ረ ረ ረ አለች። ረገጠ 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 ይላል። ረ የመጀመሪያ ፊደል ነች። ገ የመጀመሪያ ፊደል ነች። ጠ የመጀመሪያ ፊደል ነች። ስለዚህ ሁሉም የመጀመሪያ ፊደል ናቸው ማለት ነው። በአንድ ላይ ሲነበቡ ረገጠ ረገጠ እንላለን ማለት ነው። ኦኬ ቀጣይ ረመጥ 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 ይላል። ረ የመጀመሪያ፣ መ የመጀመሪያ፣ ጥ ስድስተኛ በአንድ ላይ ስናነበው ረመጥ ረመጥ ይላል። ረመጥ በጣም አሪፍ። ቀጣይ ስንሄድ ረበሸ 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 ረበሸ። ኦኬ የመጀመሪያዋ ፊደል ረ፣ የሁለተኛ በ፣ ሶስተኛዋ ሸ በአንድ ላይ ስናነባቸው ረበሸ። ሁሉም የመጀመሪያ ፊደል ናቸው። ረ የመጀመሪያ፣ በ የመጀመሪያ፣ ሸ የመጀመሪያ በአንድ ላይ ስናነበው ረበሸ ረበሸ እንላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ረጅም 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 እንላለን ማለት ነው። ኦኬ ከዚህ ጋር ደግሞ ማየት ያለብን ነገር ረ የመጀመሪያ፣ ጅ ስድስተኛ፣ ም ስድስተኛ ረጅም ረጅም እንላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ ሰ ሰ ሰ አለች። በሰ ቤተሰብ ናቸው በሙሉ እነዚህ የተጻፉት በቀይ ከለር ማለት ነው። ሰ ሰ ን ሰለት ሰንሰለት 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 እንላለን ማለት ነው። ኦኬ ሰ የመጀመሪያ፣ ን ስድስተኛ፣ ሰ የመጀመሪያ፣ ለ የመጀመሪያ፣ ት ስድስተኛ በአንድ ላይ ስናነበው ሰንሰለት ሰንሰለት። ኦኬ ቤተሰብ ከዚህ ጋር በደንብ ማየት ያለብን ነገሮች ስንተኛ ፊደል ናቸው የሚለውን በደንብ አድርገን ለይተን ለማወቅ መሞከር ማለት ነው። ስንተኛ ፊደልነት የሚለውን። ኦኬ ወደ ቀጣይ ስንሄድ ሰማያት ሰማያት ይላል አይደል? ሰማያት። እዚህ ጋር በደንብ ማየት ያለብን ነገር ሰ የመጀመሪያ፣ ማ አራተኛ፣ ያ አራተኛ፣ ት ስድስተኛ በአንድ ላይ ስናነበው ሰማያት 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 እንላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሰሜን ሰሜን ሰ የመጀመሪያ፣ ሜ አምስተኛ፣ ን ስድስተኛ በአንድ ላይ ስናነበው ሰሜን 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 እንለዋለን ማለት ነው። ኦኬ ወደ ቀጣይ ስናልፍ ሰረጸ ሰረጸ ሰረጸ። ኦኬ በጣም ጥሩ። አሁን እዚህ ጋርም ስናየው ሰ የመጀመሪያ ናት፣ ረ የመጀመሪያ ናት፣ ጸ የመጀመሪያ ናት። በአንድ ላይ ስናነበው ምን እንላለን? ሰረጸ ሰረጸ። ኦኬ በጣም አሪፍ። ሰረጸ ሰረጸ እንላለን ማለት ነው።
ኦኬ ወደ ቀጣይ ስናልፍ ደግሞ ማን አለች? ሸ አለች። ሸ በሸ ቤተሰብ የተዘረዘሩ ናቸው ማለት ነው። እነኚህ በሙሉ የመጀመሪያ ፊደሏ ሸ ናት፣ በሸ ናቸው የተመሰረቱ ማለት ነው። ኦኬ ሸበተ 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 ሸ የመጀመሪያ፣ በ የመጀመሪያ፣ ተ የመጀመሪያ ሶስቱም ፊደላቶች የመጀመሪያ ናቸው ማለት ነው። ስለዚህ ሸበተ ሸበተ ብለን እናነባለን ማለት ነው። ሸበተ ብለን እናነባለን። ሸለመ 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 በአንድ ላይ ስናነበው ሸለመ ሸለመ። ኦኬ ሸ የመጀመሪያ፣ ለ የመጀመሪያ፣ መ የመጀመሪያ ሶስቱም ፊደላቶች የመጀመሪያ ፊደል ናቸው ማለት ነው። በመጀመሪያ ፊደላቶች አንድ ላይ ገጣጥመን ቃላትን መሰረት ነው ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ ሸሚዝ 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 እንለዋለን ማለት ነው። ኦኬ እዚህ ጋር በደንብ ማየት ያለብን ነገር ሸ የመጀመሪያ ናት፣ ሚ ሶስተኛ ናት፣ ዝ ስድስተኛ ናት። በአንድ ላይ ስናነበው ሸሚዝ ሸሚዝ እንላለን ማለት ነው። ኦኬ ወደ ቀጣይ ስናልፍ ሸረበተ 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 እንለዋለን ማለት ነው። ኦኬ ሸ የመጀመሪያ ናት። በአንድ ላይ ስናነበው ሸረበተ ይላል አይደለ? ሸ የመጀመሪያ፣ ረ የመጀመሪያ፣ በ የመጀመሪያ፣ ተ የመጀመሪያ በአንድ ላይ ስናነበው ሸረበተ ሸረበተ። ኦኬ ቤተሰብ አሁን ለዛሬ ያዘጋጀናቸው ቃላቶች እነዚህን ይመስላሉ። በደንብ አድርጋችሁ ቃላቶችን ለመለየት የመጀመሪያ ፊደሎችን በደንብ አድርገን ማየት ማለት ነው። አሁን እዚህ ጋር እንደምናየው ምንድነው የሚያስፈልገን ነገር መን መጀመሪያ ካየነ ከዛ ረ ከዛ ሰ ከዛ ሸ ማለት ነው። እነዚህን መጀመሪያ በደንብ እናያለን። መ አለች የመጀመሪያ፣ ረ አለች የመጀመሪያ፣ ሰ አለች የመጀመሪያ፣ ሸ አለች የመጀመሪያ ማለት ነው። እነዚህ በሙሉ የመጀመሪያ ፊደላቶች ናቸው የመሰረትንባቸው ማለት ነው። እንደዚህ አግድም ስንሄድ በመ ነው ሁሉም የሚሰራ አራቶቹም ቃላቶች ማለት ነው። መልስ ይላል፣ መጠን፣ መልካም፣ መንደር። ኦኬ መልስ፣ መጠን፣ መልካም፣ መንደር እነዚህ በሙሉ በመ የተመሰረቱ ናቸው ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ረ አለች እዚህ ጋር ረ በረ ቤተሰብ በሙሉ እነዚህ በቀይ መስመር በቀዩ ላይ የተጻፉት በአረንጓዴ ከለር ማለት ነው። ረገጠ፣ ረመጥ፣ ረበሸ፣ ረጅም እነኚህ ሶስቶች በሙሉ ምን ይላሉ? ረገጠ፣ ረመጥ፣ ረበሸ፣ ረጅም። ኦኬ ረጅም ይላል ማለት ነው። ወደ ቀጣይ ስናልፍ ደግሞ ሰ አለ። የሰ ቤተሰብ ይቺ ሰዓቱ ሰ ትባላለች። ሰዓቱ ሰ ትባላለች። ሰ ሰንሰለት፣ ሰማያዊ፣ ሰሜን፣ ሰረጸ ሰረጸ ይላል ማለት ነው። እነዚህ በሙሉ በሰ የመጀመሪያ ፊደላቸው ሰ ናቸው ማለት ነው። ወደ ቀጣይ ስናልፍ ደግሞ ሸ አለች። ከዛ በሸ በሙሉ እነዚህን መስርተናል ማለት ነው። የመጀመሪያው ምን ይላል? ሸበተ ሸበተ። የሁለተኛው ሸለመ። የሶስተኛው ሸሚዝ። በአራተኛ የምናገኘው ሸረበተ 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 እንላለን ማለት ነው። አሁን እዚህ ጋር በደንብ አድርገን መያዝና ማንበብ ያለብን የመጀመሪያ ፊደሎች ከዛ ቀጥሎ ስንተኛ ናት። ለምሳሌ መልስ የሚለው ላይ መ ስንተኛ ናት፣ ል ስንተኛ ናት፣ ስ ስንተኛ ናት የሚለውን በደንብ አድርገን ለይተን ማወቅ ማለት ነው። እንደዛ አድርገን ማወቅ ከቻለ አገጣጥሞ ማንበብ እንዲሁም አረፍተ ነገር ትልቅ የመጽሐፍ ማንበብን በጣም ቀላልና ሲምፕል ነገር ነው ማለት ነው። ኦኬ ለዛሬ ያስነው ክላስ ይሄን ይመስላል። በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ብትደውሉ ታገኙናላችሁ። እናንተ የዚህ ውድድር ተካፋይ ትሆኑ ዘንድ ስልካችሁን አንስታችሁ ወደኛ መደወል ብቻ ነው የሚጠበቅባችሁ ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንዲሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ በየጊዜው የሚለቀቀውን ቪዲዮ ወደ እናንተ ይመጣ ዘንድ የደወል ምልክቷን ትጫኑ ዘንድ በአክብሮት ጠይቃችኋለሁ። መልካም ጊዜ ተመኘሁ።